ሰላም ጤና ይስጥልን ክብራትና ክብራን የጊቤ ሚዲያ ተከታታዮች የሰዓቱን መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነቢያት ሙላት አብሬያችሁ ቆያለሁ። በቅድሚያም አጫጭር መረጃዎችን ምርጫ ቦርድ በተፈናቃይና ወታደራዊ ካምፕ ሰኔ 2 ምርጫ እንደሚካሄድ ገለጸ። በቀጣይ 5 ዓመታት ስልጣን የሚይዘው መንግስት የኑሮ ውድነትን ጨምሮ በጥናት ላይ የተመሰረተ ስራ መስራት እንዳለበት ተገለጸ። ኢትዮጵያ ልትኮራ ይገባል ሲሉ ኡሁሩ ኬንያታ ተናገሩ። ሌላ በምንመለከተው መረጃ የሱዳኑ አልቡርሃን ከቱርክ ፕሬዝዳንት ኤርዶጋን ጋር በአንካራ መከሩ። በሆርሙዝ ወሽመጥ አቅራቢያ ጥቃቶች መፈጸማቸውን ተከትሎ ኢራን በባህረ ሰላጤው በሚገኘው የአሜሪካ ይዞታዎች ላይ የሚሳኤልና የድሮን ጥቃት ሰነዘረች። እስራኤልና ሊባኖስ የተኩስ አቁም ስምምነቱን ተግባራዊ ለማድረግ ተስማሙ። በቅድሚያ ወደምንመለከተው መረጃ ስናልፍ ምርጫ ቦርድ በተፈናቃይና ወታደራዊ ካምፖች ላይ ሰኔ 2 ምርጫ እንደሚካሄድ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ የሀገር ውስጥ ተፈናቃዮችና ወታደራዊ ካምፖች ውስጥ የሚገኙ ዜጎች ድምጽ የሚሰጡበት ልዩ የምርጫ መርሃ ግብር የሚካሄደው የፊታችን ማክሰኞ ሰኔ 2 ቀን 2018 ዓ.ም እንደሆነ ይፋ አድርገዋል። ሰብሳቢዋ ይህን ያሉት ትላንት ማምሻውን በወቅታዊ የምርጫ ሂደት ላይ በሰጡት መግለጫ ነው። በእነዚህ የተለያዩ ጣቢያዎች ማለትም በተፈናቃይ መጠለያዎችና ወታደራዊ ካምፖች የሚካሄደው ምርጫ በተያዘው እቅድ መሰረት ሰኔ 2 ይደረጋል ነው ያሉት። በእነዚህ አካባቢዎች የሚካሄደው የድምፅ አሰጣጥ ሂደት አንጻራዊ በሆነ መልኩ በፍጥነት ተጠቃሎ እንደሚቀርብም ተናግረዋል። የምርጫ ሕጉ ከአቅም በላይ የሆነና ያልተጠበቀ ችግር በሚያጋጥምበት ወቅት የድምፅ ውጤትን ይፋ የማድረግና የማሳወቅ ስራን እስከ 20 ቀናት ድረስ ለማራዘም እንደሚፈቅድ ወይዘሮ ሜላተወርቅ ኃይሉ ገልጸው፣ በመሆኑም ምርጫ ቦርድ ይህንን ሕጋዊ እድልና ማዕቀፍ በመጠቀም ፈጥነው የተሰበሰቡትንም ሆነ የዘገዩትን ውጤቶች በአንድ ላይ አጠቃሎ ለሕዝብ ይፋ እንደሚያደርግ ተናግረዋል። በቀጣይ 5 ዓመታት ስልጣን የሚይዘው መንግስት የኑሮ ውድነትን ጨምሮ በጥናት ላይ የተመሰረተ ስራ መስራት እንዳለበት ተገለጸ። በሰባተኛው ጠቅላላ ምርጫ አሸንፎ በቀጣይ 5 ዓመታት ስልጣን የሚይዘው መንግስት በጥናት ላይ የተመሰረተ የኢኮኖሚ ሪፎርም በማድረግ የኑሮ ውድነት ላይ በልዩ ትኩረት መስራት እንደሚገባው የምጣኔ ሀብት ባለሙያዎች ገልጸዋል። በኢትዮጵያ በተለያዩ ምክንያቶች ከጊዜ ወደ ጊዜ እየጨመረ ያለው የኑሮ ውድነት ታሳቢ በማድረግ የኢኮኖሚ ሪፎርም ወይም አሰራር ሊዘረጋ እንደሚገባ ባለሙያዎች አሳስበዋል ሲል የዘገበው አሃዱ ሬዲዮ ነው። ኢትዮጵያ ልትኮራ ይገባል ሲሉ ኡሁሩ ኬንያታ ተናገሩ። ኢትዮጵያ 7ኛውን ጠቅላላ ምርጫ በስኬት በማከናወኗ ኢትዮጵያውያን ልትኮሩ ይገባል ሲሉ የኬንያ የቀድሞ ፕሬዝዳንት ኡሁሩ ኬንያታ ተናግረዋል። የአፍሪካ ህብረት የምርጫ ታዛቢ ቡድንን የመሩት ኡሁሩ ኬንያታ በኢጋድ የታዛቢ ቡድን ጋር በመሆን የምርጫውን የመጀመሪያ ሪፖርት በትላንትናው ዕለት አቅርበዋል። በዚህ ዕለት ኢትዮጵያውያን ምርጫውን በስኬት በመጠናቀቁ ሊኮሩ እንደሚገባ በአጽንኦት መናገር እፈልጋለሁ። የኢትዮጵያ ሕዝብ ደማቅ ታሪኩን ሊዘክር ይገባል ያሉት ኡሁሩ ኬንያታ በንግግራቸው ኢትዮጵያውያን በአንድነት በመሆን የቀኝ ግዛት ማዕበልን ተቋቁመው ፍጹም በቀኝ ያልተገዛች ሀገር ማጽናታቸውንም አውስተዋል። ኢትዮጵያ ለአፍሪካ ነጻነትና ራስን የማስተዳደር መብት ተጋድሎ ማድረጓን አስታውሰው ይህም የአፍሪካ ማዕከል እንድትሆን አስችሏታል ብለዋል። ከሀገር ውጪ በምንመለከተው መረጃ የሱዳኑ አልቡርሃን ከቱርኩ ፕሬዝዳንት ኤርዶጋን ጋር በአንካራ ተወያዩ። የሱዳን ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ አዛዥ አብዱልፈታህ አልቡርሃን ማክሰኞ ዕለት በአንካራ ከቱርክ ፕሬዝዳንት ረሲፕ ታይፕ ኤርዶጋን ጋር ያልተጠበቀ ውይይት አድርገዋል። ሱዳን ትሪቡን እንደዘገበው አልቡርሃን ትላንት ቱርክ የገቡ ቢሆንም ከሱዳን መነሳታቸውን በሀገሪቱ የመንግስት መገናኛ ብዙሃን አስቀድሞ ይፋ አልተደረገም። የፕሬዝዳንት ኤርዶጋን ጽህፈት ቤት ባወጣው አጭር መግለጫ ቱርክ በሱዳን ያለውን ደም መፋሰስ ለማስቆም የምታደርገውን ጥረት ትቀጥላለች ብሏል። መሪዎቹ በቱርክና በሱዳን የሁለትዮሽ ግንኙነት ላይ ልዩ ትኩረት በማድረግ በቀጠናዊ ጉዳዮች ዙሪያ መምከራቸውን የተገለጸው። በተመሳሳይ መልኩ የሉዓላዊ ምክር ቤቱ የሚዲያ ጽህፈት ቤት ስብሰባውን ያረጋገጠ ሲሆን ውይይቱ በሱዳንና በቱርክ መካከል ያለውን የሁለትዮሽ ግንኙነት ለማጠናከር በተቀረጸው ማዕቀፍ ውስጥ የተከናወነ መሆኑንም አስታውቋል። መግለጫው ሁለቱ መሪዎች ያሉትን የትብብር መስኮች የገመገመ ሲሆን የሱዳንና የቱርክ ህዝቦች የጋራ ጥቅሞችን ለማረጋገጥ ግንኙነትን ይበልጥ ማሳደግ በሚቻልባቸው መንገዶች ላይ ተወያይተዋል ብሏል። ጊቤ ሚዲያን እየተከታተላችሁ ነው። መረጃዎቻችን እንደቀጠሉ ይገኛሉ።
በሆርሙዝ ወሽመጥ አቅራቢያ ጥቃቶች መፈጸማቸውን ተከትሎ ኢራን በባህረ ሰላጤው በሚገኙ የአሜሪካ ይዞታዎች ላይ የሚሳኤልና የድሮን ጥቃት ሰነዘረች። የኢራን እስላማዊ አብዮታዊ ዘብ ኮርፐስ በባህረ ሰላጤው ቀጠና በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ የሚሳኤልና ድሮኖች ጥቃቶችን መፈጸማቸውን የተሰማው ጥቃቱ በባህሬን የሚገኘውን የአሜሪካ 5ኛ የባህር ኃይል እዝ ዋና መስሪያ ቤትን፣ የአየር ኃይል ሰፈርንና ሌሎች ተቋማትን ያካተተ መሆኑ የተገለጸ ሲሆን ድርጊቱ ቴህራን በሆርሙዝ ወሽመጥ አቅራቢያ በአንድ የኢራን የነዳጅ ጫኝ መርከብና የኮሚኒኬሽን መሰረተ ልማት ላይ አሜሪካ ሰንዝረዋለች ላለችው ጥቃት የተሰጠ የአጸፋ ምላሽ መሆኑን የተነገረው። ይህ የአጸፋ ጥቃት በባህሬንና በኩዌት ወደሚገኙ የአሜሪካ የጦር ሰፈሮችና አጋር ተቋማት ላይ የተተኮሱ ሚሳኤሎችና ድሮኖችንም ያካተተ ነው ተብሏል። እስራኤልና ሊባኖስ የተኩስ አቁም ስምምነቱን ተግባራዊ ለማድረግ ተስማሙ። ሊባኖስና እስራኤል በዋሽንግተን የተካሄደውን ድርድር ተከትሎ ባለፈው ሚያዝያ ወር ጦርነቱን ለማስቆም ተስማምተው ነበር። ነገር ግን ጥቃቱ ቀጥሏል። ሆኖም ሙሉ በሙሉ የተኩስ አቁም ስምምነቱን ተግባራዊ ለማድረግ በእስራኤልና ሊባኖስ መካከል መግባባት ላይ እንደተደረሰ ተገልጿል። ሁለቱም ወገኖች የሊባኖስ ጦር ኃይሎች ሀገሪቱን ሙሉ በሙሉ የሚቆጣጠሩበትን ሁኔታ ለመፍጠር አሜሪካ በነደፈችው እቅድ ላይ ተስማምተዋል። እቅዱ እስራኤል በደቡባዊ ሊባኖስ አካባቢዎች ላይ የምትፈጽመውን ጥቃት ማስቆም ያስችላል ነው የተባለው። በቀጠለው የእስራኤል ጥቃት ረቡዕ ዕለት 6 ሰዎች ተገለዋል ሲል የዘገበው ሮይተርስ ነው። ከጊቤ ሚዲያ ለሰዓቱ የመራረጥንላችሁ መረጃዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን። ጊቤ ሚዲያ ለተሻለ ነገ እንሰራለን።